ኧረ ዋላ ብለህ ሰውዬ እንደውም ማሚ ደወለች እነግራታለሁ። ሰላም አለይኩም ውድ የማሚ ዩቲዩብ ቤተሰቦች እንዴት ናችሁ? ያው ዛሬ ማሚ ጋር ትንሽ ተደባብረናል። ያው የተደባበርንበት ምክንያት እዚህ ቤት ሳንገባ በፊት ሌላ ቦታ ቤት ነበርንና የነበርነው እዛ እቃ ስናጓጉዝ ወደዚህ ማሚ ለማሚ ስጦታ ጀበና ሰጥታው ነበረ ማስተዋሻ ብላ። በእርግጥ ያ ጀበና ደግሞ እቃ ስናጓጉዝ ስንወጣ ነው ጨራሽ አላየሁትም ነበርና ተሰብሯል፣ ወድቋል። ከላይ ጫፉ ነገር ነው የተሰበረው፣ ከስርም ተሰንጥቆ ነበር በነገራችን ላይ እና አከራዊ ቤት አከራዋ ጀበናውን አነሳችውና ከታች ተሰንጥቋል ጀበናው ምንም አይሰራላችሁ ምናምን አለችኝ። ከዛ ችግር የለም ምናምን ይቀመጥ ምናምን ስላት እሷ ደግሞ አልሰማችኝም እንደዚህ ማለት ይመስል እሷ እና ሰብረዋለች ወሩራ ጥላ። ውድ ቤተሰቦች ከዛ እኔ የለውም ነበርና ጭራሽ ከዛ ተመልሼ ስመጣ እቃ አጓጉዘን ምናምን እሷ ሰብሬዋለሁ እኮ ጀበናውን አለች። ተሰብሯል፣ የተሰባበረው ወድቋል። እና እኔ ደግሞ ስለተሰበረ ብዬ ምናልባሽ ካላገለገለ ብዬ ይዤው አልመጣሁም። ከዛ የሆነ እዚህ ቤት ከገባን በሁለት ሳምንቱ ምናምን ቆይተን አንድ ጓደኛችን ነበር እዚህና አብሮን እቃ ሲያጓጉዝ የነበረ እሱ ጀበና ቡና እናፈላም እንዲህ ምናምን ነገር አለ ሲል ከዛ ማሚ ጀበና እኮ እዚህ አለ ለምን እናፈላም አለ። መሰበሩን ማሚ አያውቅም ነበር በእርግጥ እንደዛ ሲል ከዛ ማሚ ጀበና አለ እኮ ምናምን ለምን አታፈሉ ምናምን ሲል ከዛ እኔ ደግሞ ማሚን ተሰብሯል እኮ አከራዋ ሰብሯል ሲለው እሱ በጣም ተናደደ፣ ጓለብኝ። ተነስቶ ሁላ አንድ ፎክስ አቅምሰኛል ቤተሰቦች እና እንደዛ አርጎኝ በቃ እሱም ደብሮት ነበረ በጣም። ያው በእርግጥ ይሄን አስቤ ነው የማሆን እስኪ ማሚን እስኪ ለማሚ ደውዬ ልንገራት እንደዚህ ያደረገኝ ነገሮች ምናምን እስኪ ነግራታለሁኝ። እስኪ ውድ ቤተሰቦች እስኪ ለማሚ ደውላት። ሄሎ ማሚ፣ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወይ ማሚ ማን ነው? አልሐምዱሊላህ። እንዴት አደርክ? ደህና አልሐምዱሊላህ። ማን ነው? ደህና ነህ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አንቺ? አንተስ እንዴት ነህ? ደህና ነኝ። እንዴት ነሽ? እንዴት ነው? አሪፍ ነው። ደህና ነው ወይ መሐመድ አወት? ደህና ነው ወይ? ደህና ነው ማሚም። እንዴት ነሽ አንቺ? ልጆቹ ደህና ናቸው? አቢ ደህና ነው? ደህና ነው አልሐምዱሊላህ። ደህና ነው። እኔ ደህና ነኝ አልሐምዱሊላህ። ምን አዲስ ነገር አለ? አዎ ይደውላሉ። ደህና ናችሁ? ደህና ናት። አዎ ይደዋወላሉ። ደህና ነኝ ትላለች። አዎ እኔ ጋርም እሱ ጋርም ያው እኔንም ታወራኛለች እየደወለች። ማሻአላህ ስትወደኝ ብታይ ወንድሜ ምናምን ያለች ነው የምታወራኝ። ረሳው ላይ በጣም ጥሩ ሰው ናት። ማሻአላህ። እና እንዴት ናችሁ እናንተ? ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ አልሐምዱሊላህ። ምን አዲስ ነገር አለ? እንዴት ነው? አሪፍ ነው። ምን አዲስ ነገር አለ? አዲስ ነገር የለም። ሲኖር እንደውልላቸዋለን። መርሃባ። እሺ ማሚ። አይ መሐመድ አወል ጋር እኮ ተጣላን። ምን ናቸው? አይ እንትን ከዚህ በፊት ጀበና ሰጠሽው ነበር አልያ ጀበና ማስተዋሻ ብለሽ የሰጠሽውን እሱን ያከራዋ ከታች ተሰንጥቋል እኮ ምናምን ብላኝ ችግር የለም ብያት ነበርና እሷ ደግሞ አልሰማችኝም ጭራሽ። ቤት እያጓጓዝኩ ነው የለውም ስመለስ እዛ ጥለዋለች። እኔ እኮ ስለተሰበረ ከታች ስለተሰነጠቀ ብዬ ጥየዋለሁ ተሰብሯል አለችኝ። ከዛ በኋላ የተሰበረውን ራሱ ምናምን ጥለዋ ወደ ውጭ ነው አውጥታ የጣለችው። ራሱ የተሰበረውን ለራሱ መውሰድ ፈልጌ ነበረ በእርግጥ ከዛ መሐመድ አወል እኔ ጋር ቤት ብታይ ሊመታኝ ብታይ በኋላ አንድ ፎክስ ራሱ አቅምሶኛል ሰጥቶኛል ብታይ እኔ እንጃ መታኝ። ከዛ ደብሮት ለራሱ ወደ ውጭ ወጣ ሄደ። ከመታይ በኋላ ወጥቶ ሄደ ወክ ላርግ ምናምን ብሎ አላ እንደዛ ማለት የለበትም። ያ የነገሩ ሩህ ስለሚወጣ በእኔ በኩል ያለው እኔ ደግሞ ነግሮኛል በእርግጥ ማስተዋሻ ሰታኛለሽ ብሎ ከዚህ በፊት ሰታኛለሽ ምናምን ብሎ የነበረ ግን እኔ ደግሞ ወላሂ እኔ ጭራሽ አከራዋናት እንጂ የጣለችው እኔ ይዤው ሊመጣ ነበር ሁላ። እሷም አላወቀችም ከታች ስለተሰነጠቀ ምናምን ብላ
ካላገለገላቸው ምናምን ብላ ነው የጣለችው። እኔ ነገር ልናካበት ስለማይፈልግ ነው ይፈረድበት። ኧረ አልፈርድበትም ወላሂ። እና አንተ ነው ያደርጋል እኮ አዎ እኔ ነው ማለት እንዴ እኔ ነገር ለምን ተነካ የማይደርስበት ስላለ ነው እናት ስለሚወድ ነው። አንተ ከላይ ወደስ አና ደግሞ ቢሰጥ ነገር ጣፍ እንዲተካለው አላታላቸው እንደዚህ የሚያምረው ይሻላል። ይሄ መጣ በቃ ያልፋል ይባላል። አዎ ለዛ ነው እሺ እንዳትቀየምበት። አልቀየምም። እሺ ችግር የለም። መሐመድ አሁን እናቀራል እንጂ እኮ ውስጡ ምንም ማለት ነው የለውም። አገኘው አዛኝ ነው። ኧረ እንትን ነው የሚናገረኝም እርግጠኛ ነኝ አሁን ካለበትም አንፃር ምናምን ጭንቀቱ ምናምን ነገሩ ነው ለዛ ነው ካለበትም አንፃር ስለሚበሳጭ አሁን ላይ ባለበት ሁኔታ እሱ በመጣችና ማረጋጋት ነው ነበር። አዎ ለዛ ይመስለኛል የሚያበሳጨው። አዎ ለዛ ነው ኢንሻአላህ ሰው ደግሞ ተመሰለፈ። አዎ ከዛ በኋላ እኮ ራሱ እኮ ከዛ በኋላ መጥቶ እሱ ራሱ ምን አለኝ እንደዚህ እኮ ያረኩ እኮ ነው ጭራሽ እኮ የማሚን ማስተዋሻ ስለሆነ በጣም ነው እንጂ እኔ አንተ እንደዚህ ማድረግ አልፈልግም ምናምን አለኝ እኮ እሱ ራሱ። አንተ እኮ የኔ ነገር የኔ ገንዘብ የሆነ ነገር ሲነካበት ስለማይወድ ነው። አክፎኝ ራሱ አለቀሰ ብታይ፣ አክፎኝ ራሱ አለቀሰ። በጣም ደንግጧል እሱ ራሱ እንደዛ በማድረጉ። እና አሁን እንትን ለምን አናረግም ማሚ? እሺ አሁን ማሚን ሲመጣ ደውልልሽና ለምን አናስደነግጠውም? ፕራንክ አናረገውም? አሁን በቃ እንደዛ ይሻላል። እንዳው ትቆጪዋለሽ፣ ልጅ ለምን እንደዚህ ታደርጋለህ ምናምን ብለሽ ተቆጪ። በቃ ችግር የለም። እሺ በቃ እንደዛ እናደርጋለን። ማሚ ሰላም አለይኩም። አቢ ሰላም በይልኝ። እሺ መርሃባ አብሽራይ። እሺ አቢ ሰላም በይልኝ። እሺ ማሚ። እሺ አላህ ይጠብቃችሁ። መርሃባ። አሚን። እሺ አባቴ ዋቻው። ቻው። እሺ ማሚ። እሺ ያው ውድ ቤተሰቦች ይኸው ለማሚ ያልኳት ነው ሰምታችኋል። በእርግጥ እኔም በሰዓቱ በጣም ነበር እኔ ወላሂ እንደዛ ማሚ ሆኖብኝ አያውቅም። እኔ በጣም ነበር ትንሽ የተሰማኝ እንደዛ ሲሆንብኝ በቃ በጣም ነበር ትንሽ በጣም የተሰማኝ ወላሂ ውድ ቤተሰቦች። ግን እሱ ግን ካለበት አንፃር ካለበት ሁኔታ አንፃር ምናምን ነው ያው በርግጥ እስከዛሬም የምንሰራው ስራ ፕራንክ ምናምን ነገሮችን እሱ ለማዝናናት የምንሰራው ነገሮች ሁላ ያው እሱ ካለበት ሁኔታ አንፃር ካለበት ችግር እንዲወጣ ምናምን ነውና ያን ነገር ደግሞ ሁላችንም አብረን መረዳት አለብን ውድ ቤተሰቦች። ያው ከዛም በኋላ እኮ ያው አክፎ ሁላ ይቅርታ ጠይቆኛል፣ አልቅሷል ምናምን ሁላ እና ውድ ቤተሰቦች እስኪ ማሚ እስከሚመጣ እስኪ እንጠብቀው መሰለኝ። ውድ ቤተሰቦች ያው ደግሞ በእርግጥ ከማሚ ካሜራ መደበቅ በጣም ይከብዳል። ያው እስኪ ካሜራ እንዳያይብኝም እስኪ ካሜራዋን በደንብ አድርጌ ሴታፓ ምናምን አስተካክያለሁ። አዎ መጣ መሰለች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቁጭ በል አንቺ ጠጣሽ። አንተማ የልብህን ካረክ በኋላ ትናንት እንደዛ ከደበደብከኝ በኋላ ትናንት እንደዛ ካስቀየምከኝ በኋላ አንተማ ትናንትና እንደዛ መተኸኛው በእርግጥ ካለህበት ሁኔታ መሆኑን ተረድቻለሁ፣ ግን እንደዛ ማድረግ የለብህም ነበረ። እኔ ካሜራ አስቀምጣለሁ ለይታየውን ካሜራ መኖር አውፎ በለኝ ይቅርታ። እሺ ለትላንቱ ይቅርታ ብያለሁ። በውስጥ አትያዝ ወላሂ ብሬን ነው ይቅርታ በጣም እኔ ደግሞ ትንሽ ደብሮኝ ስለነበረ ነው። ምክንያቱም ብዙ አመት እኔ ጋር የተቀመጠ የእናቴ ማስታወሻ ያችን ጀበና እንትን ብለሃታል። ያዘው እኔ ችግር የለውም። ለምን የኛ ገበና ቪዲዮ ለምን ትቀርጻለህ? ምን ችግር አለ? ተመልካቾችም ይዩት ብዬ ነው። ያው አስተማሪ ይሆናል ይሄ ነገር እኮ ያስተምራል። ወደፊት ለነሱ ራሱ ጥሩ አጋጣሚ ነው የሚሆነው ብዬ አስባለሁ። እኔ በነገራችን በእርግጥ እኮ ያው እኔ ጭራሽ አላሰብኩም ነበር። እኔ ወላሂ ነው የምልህ ጭራሽ እኔ አከራናት እኮ ጭራሽ የጣለችው ከታች ተሰነጠቀ ብላ። እሷም ደግሞ ተንኮል አስብ አይደለም፣ እሷ ማስተዋሻ መሆኑን አታውቅም። እኔም ከዛ በፊት የእናቱ ማስተዋሻ ስለሆነ ወይ አስቀምጭ ብዬ ለእሷ መስጠት ነበረብኝ። የዛን ሰዓት ደግሞ ወከባ ምናምን ስለነበረ ዘነጋሁኝ፣ ረሳሁኝ እንጂ እንቺ ያስቀምጪ ይህንን ጀበና ይቀመጥ
በኋላ ወስደዋለሁ ማለት ነበር። አለፈ ነው። አንተም ደግሞ መጀመሪያ ስትሄድ ጀበናዋን ወይ ይዘህ መሄድ ነበረብህ። ረስተናታል። በቃ ሁላችንም አላስታወስነውም። አዎ የራሴ ጥፋት ነው። ራሴ መያዝ ነበረብኝ። ለዛ ነው እኔም ግዴታ ነበረ። እኔ አንድ ጊዜ ብቻ ነገርከኝ፣ ግን ጭራሽ ነው ወላሂ እረስቸዋለሁ። አላሰብኩትም ነበር። አሁን ኡስታዝ ዘንድ ምን አይነት ሴራ ጠንስሶ ነው? ምንም ሴራ ምንም አይነት ሴራ አልጠነሰስኩም። ምን ያህል አይ ነው ምንም አይነት ሴራ አልጠነሰስኩም። እሺ ከዛስ እንደውም ማሚ ደወለች፣ እነግራታለሁ። ደውላለች ማለት እነግራታለሁ። ምን አሳያለሁ? ደውላለሁ። ምን ሆነ ነው ንገረኝ። እነግራታለሁ። ትናንት ያደረከኝ ደውላ ቆይ እነግራታለሁ። ምን ሆነ? ለምን አድርጋ ምን ሆነ? አንተ ባላ አታልቅስ። እኔ ምን ይቅርታ እኮ አልኩኝ እኮ እኔ። እሺ ይቅርታ። ኧረ ዋላ ምን ሰውዬ አንተ ይዘድድ ይቅርታ። እሺ ወላ አንተ እያለቀስክ እኮ ነው የምሬ። ኧረ ዋላ ይቅርታ። እሺ ባላ ይቅርታ። እሺ ጥፋተኛ ነኝ። ይቅርታ። እሺ እሺ ምታኝ። ምታኝሽ ያው ምታኝ እና ምታኝሽ ምታኝሽ ያው እሺ እንደውልህ አልነግራትም። እደውልላታለሁ። ታፍቀኛለች። ኧረ ተው በአላህ ቢዘድ እንደዚህ ጥሩ አይደለም። ይቅርታው ይቅርታ አልኩህ አይደል እንዴ? ይቅርታ። እሺ ጥፋተኛ ነኝ። ይቅርታ ይቅርታ አድርጌልሃለሁ። ተነስኩት ትደውላለህ። ከእሷም ደውል። አንተም ትምህርት ይሆንሃል። ትንገርህ ትምህርት ሳይሆን ትቀየመኛለች ማለት ነው። አትቀየምም። ትቀየማለች ወላሂ በአላህ ታንሳው አንተ ይቅርታ። እሺ በቃ ተው። ሄሎ ማሚ፣ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። ወይ ማሚ መሐመድ አወል መጥቷል። ንገሩ እንጂ። ሄሎ ማሚ። ሄሎ ሰላም አለይኩም ማሙዋ። ወይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወይ? ስማ ወይ ነው እንትን ያልከው ተፈታው። ኧረ ይቅርታ ጠይቄዋለሁ እኮ ማሚ። እንዴ እንደዛ ወንድም ምን ያክል ነገር በዚህ በጀበና ሲፈታል እንዴ? ይቅርታ እሺ ማሚ ይቅርታ። እሺ አፉ በይኝ። አሁን ይቅርታ በለው። እግሩ ለሸፈታል። እሺ ያው አራለዋለሁ ብዬዋለሁ እኮ ሲጀምር ወላሂ ብዬዋለሁ። ይቅርታ እኮ ማሚ። በቃ ሁለተኛ እንደዚህ ያለ ነገር እሺ ማሚ ይቅርታ። አንቺ አፉ በይኝ። እሺ ይቅርታ። በቃ እንደዛ ካደረኩልሃለሁ። ያው እሺ እግሩን አይደለም ያው እግሩን ያው ይቅርታ ጠይቄያለሁ አይደል? ኧረ አልተዋጥ ይቅርታ አላልኩም። ይኸው አልለቅህም በኋላ ይለኛል። በኋላ አልለቅህም እሷ እንትን ስትል ይለኛል። ኧረ ወላሂ ማሚ አውቆ ነው። ወላሂ እየቀለደ ነው። እኔ እንደዛ አላልኩም። ይቅርታ አፉ በይኝ። ይቅርታ ነው ያልኩት። ወላሂ አላልኩም። እሺ ፈሌ ጀበናውን እኮ አንቺ ስለሰጠሽኝ ስለደበረኝ ነው ሲሰበር፣ ለዛ ነው። እሺ ደግሞ ሰው ፊት እኮ ነው የመታኝ ማሚ። ሁለተኛ ወንድምህን አይ ብቻዬን ቢናገረኝ ምናምን እሺ፣ ሰው ፊት ነው የመታኝ። ደግሞ አንቺ አንድ ቀን መተሽኝ የማታውቂው ወላሂ ማሚ ያለፈ ነገር እኮ ነው። ደግሞ ያኔውኑ ነው ወላሂ ይቅርታ የጠየቅኩት። ወላሂ ይቅርታ ብዬዋለሁ። እንደሆነም ምን ሲሆን ወንድምህ እንደዚህ አድርገህ እኮ አሁን በጣም አናግረኛል። ለማንኛውም ግን ይዘድኝ ወይ ማሚ። ለማንኛውም አፉ ብለዋል አይደል? አዎ ማሚ። ፍራንክ እያደረግን ነው ወላሂ ተነጋግረን ፍራንክ እያደረግን ነው። አዎ በእርግጥ ያው ማሚ ምን ብላለች ነግሬያት ነበረ። ትናንትና ነበር የነገርኳት። ቁጭ በል ብላ አይቻልም። ወላሂ አትሄድም። ወላሂ በአላህ ቁጭ በል በአላህ ቁጭ በል ወይ ማሚ
ወላሂ ወጥ ዘንድ ሄደ ገባ እዛ ጓዳ ወላሂ አውቄ ነው ስራ ወላሂ አውቃ ወላሂ እየቀለድን ፕራንክ እያደረግን ነው። ና እየጠራችህ እኮ ነው እንጂ ማሚ ና ቤታችን እንካ ወይ ማሚ እሺ አፉ በይኝ። አንቺን ወላሂ እንድትቀየሚኝ አልፈልግም። በእርግጥ ነግሬያት ነበረ ትናንትና እንደዚህ ሆኗል ብያት ነበረ። ግን ማሚ ያለች ግን ምንድነው ጀበና ከሆነ እኮ ይሰበራል፣ አንተም ደግሞ አደራ ማስቀመጥ አለብህ ብላኛለች። አንተ ጥፋትህን አትሸፋፍን። ከዚህ በፊት ምን ብዬ ነበረ? እዛ ሳንለቅ በፊት ቤቱን ይሄ ማሚ የሰጠች ስጦታ ጀበና ነው፣ አደራ እንዳይሰበር ለእኔ ትልቅ ቦታ ያለው ነገር ነው ብዬ ነግሬህ ነበረ። ስለዚህ ነግሬህ ነበር አንድ ጊዜ ነገርከኝ። እኔ እንኳን አስቤያለሁ ግን ጭራሽ እኔ አከራዋ ናት። እኔ ጭራሽ አላወኩም። እሷ ናት የሰበረችው። እሷም አውቃ አይደለም ተሰብሯል፣ ተሰንጥቋል ብላኝ ወይ አንተ እኮ የሚጨክን አንጀት የለህም። እኛ አሁን አውቀን ነው እሺ እንደዚህ ያደረግን። እሺ ማሚ እሺ አባቴዋ እሺ። አሁን ምርጥ ጀበና ምርጥ እንኳን ጀበና ሌላ በቃ ደግሞ ሰመር የበለጠ ስትመጣ የሚያማምር የቤት ዕቃ ኢንሻአላህ ይዤላችሁ የምመጣው ኢንሻአላህ። ኧረ አሁን ብትመጪስ? አባቴዋ አሁን ለምን አትመጪም? እመጣለሁ ወላሂ ኢንሻአላህ ኢንሻአላህ። እሺ ብትመጪ ደስ ይለኛል ወላሂ። አይዟችሁ፣ አላህ ይጠብቅልኝ፣ አላህ ያዋጣችሁ፣ አላህ ያፋቅራችሁ። አሚን አሚን። ኑሩልኝ፣ ልኖርላችሁ። አሚን አሚን። ያ ረቢ አላህ ያቆይልኝ። አሚን አሚን ኢንሻአላህ አሚን። አላህ መሰደሰኝ ማለት ነው። ወሰዲ ባለ ሰይድና አሰላሙ አለይኩም ወመርሐባ። እሺ ማሚ እሺ በቃ እሺ ማሚ ቻው። አሰላሙ አለይኩም በርዲ ጓደኞቻችሁ መርሐባ። እሺ ማሚ ቻው። እሺ ማሚ እሺ አባቴ አላህ ይጠብቃችሁ። አሚን መርሐባ። ተዘጋልኝ። ኧረ ወላሂ ተው እንጂ ወላሂ ተው ወላሂ ማሚ ደውላል። ወላሂ ተው ተመልካች እያየ ነው። ወላሂ እያዩ ነው ተመልካቾች። በአላህ ተው። ኧረ ምቾት በአላህ ተው በአላህ ተው በአላህ ትላለህ። አይ ለምን ትመታኛለህ? አሁንማ በቃ አለፈ። መታወቅ ይገኛል መታወቅ እኮ ኧረ ተው አፍንጫዬ እንዳይደማ ተው እንዳይደማ ሰበብ እንዳትሆን ይዙ ብቻ ውስጥ ላይ እንደዚህ አይነት ቅሬታ አይኖርሽ። በውስጥ ምንም ነገር አትያዝ። ለማን ፕራንክ ነው እኮ ነው ወላሂ ፕራንክ ነው። ማሚ ጋር ተነጋግረን ነው ከመጀመሪያ ጀምሮ ያቀደው። ይኸውልም እኮ የተጣላ ነው ነገርካት እኮ ለማሚ። እኔ ይቅርታ ጠይቄ ያልነበረ ብቻ አውፎን አሁንም በድጋሚ ይቅርታ መጠየቅ እፈልጋለሁ። ወላሂ ባደረኩት ነገርም በጣም ተጸጽቻለሁ። ለቃ ብዬ ተናግሬያለሁ። ወላሂ ስሜቴ ትንሽ ደብሮኝ ነበር። ውስጤም ታውቃለህ ወላሂ ጥሩ ሁኔታ ላይ ሙድ ላይ አይደለሁም ያለሁት እና ደግሞ ወላሂ በቃ የማሚ የሰጠችኝ ነገር ነው ደግሞ የእሷ ብቸኛ ያዝኩት ነገር ስለሆነ በቃ ለኔ ቡናም እንደማልጠጣ ታውቃለህ። ቡና አልጠጣም፣ ትኩስ ነገር አልጠጣም። ግን እሱንም አልጠጣም አንጠጣም ያ ነገር ለኔ ትልቅ ነገር ነው ጀበናው ወላሂ በቃ እሷን ያስታውሰኛል። በቃ እሷ የሰጠችኝ ነገር ለኔ ቦታ ስላለው ነው ወላሂ ለዛ ነውና ርዕሱም እኮ የተነሳው በአንድ በጓደኛችን የተነሳ ነው። ቡና አልጠጣም እንደዚህ ቤት ጀበና የለም ሲል እሱንማ ቆይ እንሰራለታለን። አሁን በለኝ ይቅርታ በጣም ከይቅርታ እሱ ራሱ እኮ ከዛ ከተጣላም በኋላ ደንግጧል። እሱ ራሱ በእኔ የተነሳ ነው እንደዚሁ ላይ ሆኖ ነው ያለው እሱ ራሱ። እኔ ደግሞ ረስቼዋለሁ ወላሂ አንድ ቀን ስለሆነ የነገርከኝ ረስቻታለሁ ያችን አጋጣሚ። በቃ ጀበናም በቃ አንተማ አከራዋ መንገድ ነበር ብሎ አከራዋ ጋር ማስቀመጥ ነበረብኝ። ተዘናግተናል ሁላችንም። አይ በቃ እየተሯሯጥን ስለነበር ሁላችንም ተረስቷል። እኔ ደግሞ እኔ ራሴ መያዝም ነበረብኝ ያኔ እኮ እኔ ለትንሽ አሞኝ ስለነበረ እኔ ያላገዝኳችሁም ነበር። ከጧት አንዳንድ ዕቃ ይዤ መጣሁ። ከዛ በኋላ ተኛሁኝ። ብቻ ራሴ መያዝ ነበረብኝ። የራሴን የሆነ ነገር ይዤ ማስቀመጥ ነበረብኝ። የራሴ ስህተት ነውና ይቅርታ ይዙ በጣም ይቅርታ። እኔም ይቅርታ አድርግልኝ ኡስታዝ ይዘዲን። እኔም ይቅርታ አድርግልኝ እና ያው ውድ ቤተሰቦች የዛሬው እንትን ይሄን ይመስላል። በጣም ነው በዛሬ ከምነግርህ በላይ ወላሂ በጣም አስደንግጠኛል። ደንግጫለሁ ዛሬ። እንደዛሬው ፈርቻ አላውቅም። አስፈራርተኛል። ተሳክቶልሃል። እሺ ያው ውድ የማሚ ቤተሰቦች
ያው ዛሬ እኔ ባረኩ ፕራንክ ዛሬ ተሳክቶልኛል። እሱም በነገራችን ላይ ያ ናቲ የሚባል ልጅ አለ፣ ያ ተንኮለኛ ያ ናቲ የሚባል ልጅ ጋር ያደረጉኝን ፕራንክ አይታችኋል፣ ያው በተኛሁበት እና እነሱ ደግሞ እስኪ በቀጣይ ማሜ ምን ያደርገኛል የሚለውን አብረን የምናይ ይሆናል። ግን ፕራንክ ላይ ያደረገኝ ሊያዝንልኝም ይችላል። እኔ በጣም ያዝንልኛል እሱ። በእርግጥ እስኪ ለተመልካቾች የምትላቸው ነገር ካለ እስኪ የሆነ ነገር በላቸው። ይሄ ቪዲዮ ይፖስታል እንትን አይልም ምናምን ነገር የለም። ውድ ቤተሰቦች ያው ከምንም ነገር በላይ ያው በተፈጠረው ነገር እኔና ኢዘዲን መካከል ላይ አንዳንድ ነገሮች ተፈጥረው ነበረ። ከዚህ በፊት ወላሂ ተጣልተን ነበረ እና አንድ ጀበና እናቴ የሰጠች ስጦታ ነበረ። በዛ ምክንያት ነው ያን ነገር ቤት ስንቀይር ከዚህ በፊት የነበረችው ቤት ቪዲዮም ላይ ስላለ የነበርኩበት ቤት ያን ቤት ስንቀይር እኔ ትንሽ ቀን ላይ ጾመኛም ነበርኩ። በዛ ላይ ደግሞ አሞኝ ስለነበረ ትንሽ አረፍት አድርጌ ነበርና በዛ ተዘናጋው። ከዛ በፊት ግን ኢዘዲን ነግሬዋለሁ። የጀበና ማሚ ሰታይ ብዙ አመታት እኔ ጋር የተቀመጠ ነውና እባክህን ይሄ ጀበና አደራ እንዳይሰበር በስተክል አስቀምጥልኝ ብዬ ነገርኩት። ያው እኔ ማስቀመጥ ቢኖርብኝም እሱን ያው ኃላፊነት ሰጥቼ እንደዛ አርግ ብዬው ነበርና ቤት ስንቀይር ያው እሱ ብቻውን ስለነበረ ብዙ ሰዎች ስለነበሩ ብቻውን አንድ ላይ እየተጋገዙም ቢሆን ያው እሱ ላይ ነበር ኃላፊነቱና ጀበናውን አላየም ተሰብሮባቸው አከራዩዋ እያገዘች ስለነበረ ሰብስባ ጥለዋለች እና ያን ነው እና ምን ሆነ ነው የራሴ ጥፋት ነው። መጀመሪያ ጀበናውን አያስቀምጪልኝ መስጠት ነበረብኝ። ደግሞ ጀበና አይደል ሸክላ ምንድን ነው የሚያስለቅሰው? ይሄ እንትን አይደል ጀበና ይሰበራቶ የራሱ ጉዳይ እና ቤተሰቦች ያው ጀበናው የተሰበረ ይሰበር፣ እንኳንም የተሰበረ። ዋናው እናቴ አብራኛለች። እናቴ ጋር አብሬ መኖር ፈልጋለሁኝ። ወላሂ በጣም ነው የምወዳት፣ በጣም ከራሴ በላይ በጣም ወዳታለሁ። ወንድሜንም ብቻ በጣም ልዩ ፍቅር አለኝ እና ውድ ቤተሰቦች ከልብ ወዳችኋለሁ። እናንተንም አላህ ይጠብቃችሁ። ለዛሬ ይሄን ይመስላል። በቃ ቤተሰቦች መልካም ቆዩልን። መልካም ሁሉ እመኝላችኋለሁ።